ሰላም ጤና ይስጥልን ውድ የስፖርት ቤተሰቦች፣ በዛሬው መረጃ ሁለት መረጃዎችን አጋራቸዋለሁ። ኮቬይኖ ወደ እንግሊዝ ብሔራዊ ቡድን ተመልሷል ከሁለት ዓመታት ቆይታ በኋላ። እንዲሁም ማንቸስተር ዩናይትድ ከቦርንማውዝ ዛሬ የሚደረግ ሌላኛው የእንግሊዝ ፕሪሚየር ሊግ ጨዋታ ነው። ትልቅ ጨዋታ ነው። እንዲሁም ሌሎች አንዳንድ ነጥቦችን አነሳላችኋለሁ። እስከዛው አብራችሁን ቆዩ። ለቻናሉ አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። አሁን ቀጥታ ወደ መረጃው አመራለሁ። የእንግሊዝ ፕሪሚየር ሊግ የ31ኛ ሳምንት መርሃ ግብር ዛሬ ምሽት ሲጀመር በቪታሊቲ ስቴዲየም ብርቱ ፍክክር ይጠበቃል። ማንቸስተር ዩናይትድ ምሽት 5 ሰዓት ላይ ከሜዳው ውጪ ከቦርንማውዝ ጋር የሚፋለመው ጨዋታ እጅግ ወሳኝ ጨዋታ እንደሆነ ይታወቃል። ይህ ያለፉት ጨዋታዎችን ስናይ ቦርንማውዝ የበላይነት አለው። ቦርንማውዝ ከማንቸስተር ዩናይትድ ጋር ባደረጋቸው ያለፉት 5 የፕሪሚየር ሊግ ጨዋታዎች ሽንፈት አላስተናገደም። ይህ ለዩናይትድ የዛሬውን ጨዋታ ከባድ የሚያደርገው ይሆናል። አሁን ላይ አሰልጣኝ ማይክል ካሪክ ስር ያለው ዩናይትድ ግን ፍጹም የተለየ መሆኑን አብዛኞቻችን እያየነው ነው። ምን ያህል ጠንካራ፣ ምን ያህል አግሬሲቭ፣ ምን ያህል ጎሎች እንደሚያስቆጥሩ ያለው መንፈሳቸው እጅግ ተነሳሽነታቸው ጨምሯል። አሁን ላይ በፊት ከነበረው ማንቸስተር ቦርንማውዝ ከሚያውቀው ማንቸስተር የተለየ ነው አሁን ያለው። የማይክል ካሪክ ስኬት ስናይ ዩናይትድ ማይክል ካሪክን በጊዜያዊ አሰልጣኝነት ከሾመ በኋላ በሊጉ 22 ነጥቦችን በመሰብሰብ ቀዳሚ ቡድን መሆን ችሏል። ይህ ማለት የእንግሊዝ ፕሪሚየር ሊግ ማይክል ካሪክ ከተሾመ በኋላ የእንግሊዝ ፕሪሚየር ሊግ የደረጃ ሰንጠረዡን ብናየው ማንቸስተር ዩናይትድ በ22 ነጥብ እየመራ ነው እንደማለት ነው። የደረጃ ሰንጠረዥ ፉክክር ዩናይትድ ዛሬ ማሸነፍ የሚችል ከሆነ ከከተማ ተቀናቃኙ ማንቸስተር ሲቲ ጋር ያለውን የነጥብ ልዩነት ወደ 4 ማጥበብ የሚያስችለው ወሳኝ እድል ያገኛል። ይህ ደግሞ ትልቅ ተነሳሽነትና ለቀጣይ ዓመት የአውሮፓ ቻምፒየንስ ሊግ ለመሳተፍ እጅጉን የሚያስፈልገው ነጥብ ነው። ምክንያቱም ያለፈትን ደረጃ ለማስጠበቅና እንዲሁም ወደ ሲቲ ተጠግቶ ወደ ሁለተኝነት ለመምጣት ካላቸው ተነሳሽነት የተነሳ የዛሬውን ጨዋታ የግድ ነጥብ ማግኘት ያስፈልጋቸዋል። የተጫዋቾች ዜና ጉዳት ስንመለከት በባለሜዳዎቹ ቦርንማውዝ በኩል ጀስቲን ክላይቨርት፣ ሉዊስ ኮክ፣ ታይለር አዳምስ እና ጁሊዮ ሶለር መሰለፋቸው ነገር እርግጥ አልተረጋገጠም ለማለት ነው እስካሁን ድረስ። በዩናይትድ በኩል ፓትሪክ ዶርጉ ያው ለረጅም ጊዜ ከሜዳ እንደራቀ ይታወቃል። ሊሳንድሮ ማርቲኔዝ እና ማቲያስ ዴሊት በጉዳት ምክንያት ከዛሬው ጨዋታ ውጪ እንደሆኑ ተረጋግጧል። ወደ ሌላኛው መረጃዎች ስናወራ የኮቢ ማይኖ ወደ እንግሊዝ ብሔራዊ ቡድን መመለስ ለዩናይትድ ደጋፊዎች እጅግ አስደሳች ዜና የሆነው ወጣቱ ኮቢ ማይኖ ከሁለት ዓመታት በኋላ በድጋሚ ወደ እንግሊዝ ብሔራዊ ቡድን 3 ዋና ውስጥ መመለሱ ነው። የመጨረሻውን ጨዋታ ያደረገው ማይኖ ለመጨረሻ ጊዜ ለሀገሩ የተጫወተው በዩሮ 24 የፍጻሜ ውድድር ላይ ከስፔን በነበረው ጨዋታ ነበር እና አሁን ላይ በአሰልጣኝ ማይክል ካሪክ ስር እጅግ ድንቅ የሆነ አቋም እያሳየ በመገኘቱ እና ባለው ፐርፎርማንስ ምክንያት አሁን ላይ ቶማስ ቱሄል ጠርተውታል። እንዲሁም አውሮቱ የሚጫወተው ሃሪ ማጉዌር ወደ ስብስቡ የመጠራት እድሉ ሰፊ እንደሆነ ተዘግቧል። እንዲሁ ሳይጠራ አልቀረም የሚባሉ መረጃዎች አሉ። የዓለም ዋንጫ ሊጀምር 3 ወራት ብቻ በቀሩት በዚህ ወቅት መጠራቱ ለ20 ዓመቱ አማካይ ትልቅ እድል ነው። የቶማስ ቱሄል እይታን ስንመለከት እንግሊዝ በመጋቢት ወር መጨረሻ ላይ የምታደርጋቸውን የወዳጅነት ጨዋታዎች ማይኖ ፍቃቱን ለአዲስ አሰልጣኝ ቶማስ ቱሄል እንዲያሳይና በዓለም ዋንጫው ስብስብ ውስጥ ቦታውን እንዲያስከብር ወሳኝ መድረክ እንደሚሆንለት ተገልጿል። እናም ይህንኑ ደግሞ ለማረጋገጥ ኮቢ ማይኖ ያለውን ሁሉ እንደሚሰጥ ጥርጥር የለውም። ማንቸስተር ዩናይትድ ዛሬ ቦርንማውዝን ያለመሸነፍ ታሪክ ሰብሮ የነጥብ ልዩነት ማጣው ይችላል። ይህ ማለት ባለፉት 10 ጨዋታዎች ቦርንማውዞች አንድም ሽንፈት አልቀመሱም።
4 ጨዋታ አሸንፈው 6ቱን አቻ ወጥተዋል። ምንም አይነት ሽንፈት አልቀመሱም። ስለዚህ ይህንን ሽንፈት ሰብሮ ያሸንፋል የሚለው ትልቅ ጥያቄ ነው። እንዲሁም የኮቢ ማይኖ መመለስ ለእንግሊዝ ብሔራዊ ቡድን አማካይ ክፍል ምን ይጨምራል? አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር በማድረግ ቤተሰብ ይሁኑ። እስከ ቀጣይ ቪዲዮዎች እስከንገናኝ መልካም ቆይታ